كي لا ننطفئ هلموا كي نحيي فينا الآمال نزرع قيما نمحي جهلا للجنة نسعى برضا لا ننطفئ هلموا كي نحيي فينا الآمال نزرع قيما نمحي جهلا للجنة نسعى برضا يا مسلمنا لا تغرق فالدنيا زوال فالغاية والهم الأسمى فردوس الرحمن ظلال فردوس الرحمن ظلال معنا نبت حياة جئنا تبصرة عن ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ተመልካቾቼ እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ። ሰላም ብያለሁ። እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ እና ዛሬ ደግሞ በሌላ ቪዲዮ መጥቻለሁኝ። ያው ሰሞኑን ወይም በዚህን ቅርብ ጊዜያቶች እየሰራ ያለሁት ስለ ህልም ነው በአብዛኛው ቪዲዮዎች አይደለ እና ዛሬ ደግሞ ይዤላችሁ የመጣሁት ያው ማግባት በህልም ማግባት እና በህልም እንግዲህ ማን እንዴት የሚሉትን ነገሮች የተወሰኑ ከብዙ በጥቂቱ ኢንሻአላህ እናያለን አብረን ማለት ነው። ብዙ ጊዜ በቪዲዮ አልወጣም በድምጼ ነበረ። ያው እንግዲህ እንደ ሙስሊምም መሰተሩ ጥሩ ነው ብዬ አስቤ ነበር። ያው እንግዲህ አልሆነም። ዩቲዩብ ህግ ብዙ ጊዜ የሚደግፈው እንደዚህ ወተን በቪዲዮ እየታየን የምንሰራውን በጣም ይደግፈዋልና ያንን በማስመልከት ነው ብዙ ጊዜ አሁን ለመውጣት ግድ የሆነብኝ ማለት ነው። ለማንኛውም አሁን ወደ ፍቹ እንሄዳለን። አንድ ሰው ማለት ነው የሚያውቃትን ሴት ማግባቱን ያለመ እንግዲህ ምን ለማለት ነው? አንድ የሚያውቃትን ሴት በህልሙ ካለመ እንዳገባት ማለት ነው። ያ ምንን ያመለክታል? የሚያውቃትን ሴት ማግባቱን ያለመ ከአንድ ባል የሚጠበቀውን ሁሉ ለማሟላት በመትጋት ላይ መሆኑን ያመለክታል ይላል። እና እሺ በታዳሚ የታጀበ የጋብቻ ስርዓት ማለም። በታዳሚ የታጀበ ብዙ አጃቢዎች ኖረውት ማለት ነው የታጀበ የጋብቻ ስነስርዓት ያለመ ሰው ደግሞ ህልመኛው አላህ ስብሓንሁ ወተዓላ ቃል የገባው የተሳለው አንዳች ነገር መኖሩን አመልካች ነው ይለናል። ሌላው ደግሞ ባህላዊ የሰርግ በዓል ማለም። እንግዲህ በባህላዊ መልኩ ሰርጉን ወይም ሰርግ ሲያደርግ ያየ ሰው ባህላዊ የሰርግ በዓል በዚህ መልኩ መሞሸሩን ያለመ በምግባረ መልካምነቱ የሚያስተርፈውን ግብርና ዝና በአዲስ የስራ መስክ ያበስረዋል። እሺ ተመልካቾቼ፣ ሌላው ደግሞ ከጋብቻ በኋላ የምትሞትን ሴት ማግባቱን ያለመ እንግዲህ ከጋብቻ በኋላ የምትሞትን ሴት ማግባቱን ያለመ ትርጉም ያለው ለውጥ በሚያስመዘግብበት የስራ ዘርፍ መሰማራቱን ያመለክታል ይለናል። እና
ሌላው ደግሞ መሰላችሁ የሞተችን ሴት ማግባት ማለም። ህልመኛው ቀደም ሲል ካከናወነው ነገር ፍሬያማ ይሆናል ነው የሚለው። እርጉዝ ሴት ዳግም ማግባቷን ማለሟ ሴት ልጅ ትወልዳለች ይለናል ማለት ነው። በሰርጓ ዕለት ራሷን ያለመች ሴት ይላል። በሰርጓ ዕለት ወንድ ልጅ ትወልዳለች። እሺ የወንድ ልጅ እናት ማግባቷን ማለሟ ወንድ ልጇን ትድራለች። ባለትዳር ወንድ ዳግም ማግባቱን ማለሙ ይሄ ደግሞ ምንን ያመለክታል? የሚያገኘው ትርፍና ጥቅም ነገር መኖሩን ያመለክታል። እሺ የዝነኛ ሰው ሴት ልጅ ማግባቱን ያለመ በብልጽግና ይበሰራል። ለህመምተኛ ሴት ምሁር ማለት ጥሩ ጭንቅላት ያለው የሚያስተውል ሰው ማለት ነው እና ለህመምተኛ ሴት ምሁር ማግባቷን ማለሟ ምንን ያመለክታታል መሰላችሁ? በአላህ ፍቃድ ከህመሟ እንደምትፈወስ ያመለክታል ማለት ነው። ሌሎችን ቪዲዮዎች ይዤ እመጣለሁ ኢንሻአላህ። ላይክ፣ ሼር፣ ሰብስክራይብ በማድረግ ያው ወደ ቻናሌ አዲስ የሆናችሁ ማለት ነው ሰብስክራይብ አድርጉ፣ እንዲሁም ላይክ እንድታደርጉ ጠይቃችኋለሁ። በተረፈ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።